ግብር ባለፈው አመት 60,000 ብር ነበር የከፈልኩት ለዛውም 7 ወር ብቻ ሰርቼ ግን ምንም አይነት ኮምፕሌን አልነበረኝም ምክንያቱም በሰራውት ልክ ነበር የወሰኑብኝ። በዚህ አመት ደግሞ ሜትር ታክሲውን እንደ ድሮ ፉል ታይም ከእሁድ እስከ እሁድ ምናምን አልሰራውትም ምክንያቱም ሳይዳስል ማረጋቸው ነገሮች አሉ ቢሮ ያለች እንደምታውቁት። ከዛ ግን ወረዳ ግብር ልንከፍል በሄድንበት ሰዓት የመጣው ሂሳብና ድርጅቶች ሰርታለች ብለው ከላኩት ኦልሞስት የ100,000 ብር ልዩነት አለ። ግብሩ የተወሰነብኝ የ100,000 ብር ጭማሪ ተደርጎ ይሄን ያህል ሰርተሻል ስለዚህ ከዚህ ላይ ነው ግብር የምትከፊው ተብሎ ማለት ነው። ከድርጅት የተላከው እኔ ጋም አለ እናንተ ጋም ካለ እሱን ልናስተያይ እንችላለን። ይሄን ያህል አልሰራሁኝም ስል አይ እኛ ጋር አይደለም ከድርጅት የተላከው ያለው ዋና ገቢዎች የሆነ ሙሉ ስሙን እርግጠኛ አይደለሁም እዛ ነውና ወደኛ ደግሞ አልተላከልንም ኤክሴል አለች። ኦኬ እንደሱ ከሆነ እኔ ሄጄ ቼክ ላድርግ እዛ ምክንያቱም ለኔ የተላከውና ለእናንተ የተላከው ምናልባት የተለያየ ከሆነ ልጠይቅ ስላት አይ እነሱ ጋር መሄድ አይቻልም ግን እንዳንቺ ብዙ አሽከርካሪ ቅሬታ እያቀረበ ስለሆነ ላኩልን ኤክሴል ብለናልና የሁሉንም ይልኩልናል ትንሽ ታገሽኝ አለችኝ። እሺ በዚህ ሁኔታ ሐምሌ 30 ቢመጣና ግብር ምከፍልበት ጊዜ ቢያልፍ ይሄ የናንተ ኤክሴል ስላልተላከ ነው ተብሎ ትታገሱኛላችሁ ወይ ቅጣት ውስጥ አልገባም ወይ ስላት አይ እንደዛማ የለም ካለፈ ቅጣት ነው አለች። አንደኛ ተጠያቂነት ያለው ስራ ነው መሰራት ያለበት ብዬ አስባለሁ። አይደለም ከሰራ ነው በላይ ለሰራ ነው ልክ ለመክፈል እንኳን ከባድ ነው። በዚህ ሰዓት ሜትር ታክሲ ስራ ላይ ተገቢ የሆነ ክፍያ እንኳን እየተከፈለን አይደለም። እንደው ሰራን ተብሎ ገንዘቡ ቢመጣ እንኳን መልሶ ቤተሰብ ለማስተዳደር የሚወጣ ገንዘብ ነው። ግን ኢትስ ኦኬ በአገሪቷ ህግ መሰረት ግብር መክፈል ግዴታችን ነው። ከሰራሁበት ነው ግን ግዴታዬ እንዴ ይሄን ያህል ሰርተሻል ተብሎ በግምት ሊጣልብኝ አይገባም አይደለ? ቁርጥ ግብር ከሆነ በግምት ራሱን የቻለ ለብቻው ነው። ይሄ ደግሞ በሰራነው ልክ ከተባለ በቃ በሰራውሃት ልክ ነው እዛ ጋር በደረሰው መረጃ ልክ ነው። አምና ደና ስለሰራው ብቻ ዘንድሮም እንደዛ ትሰራለች ተብሎ በግምት ሊጨመርብኝ አይገባም። አጠቃላይ ግብር የሆነ ሰውን የሚያማርር ተስፋ የሚያስቆርጥ የስራ ፍላጎትን የሚያጠፋ ምናምን ሳይሆን ነገ የተሻለ እንዲሰራ ሰው የሚያነቃቃ ምናምን ነው እንጂ በዚህ ልክ የሆነ ሞራል ሚነካ ምናምን መሆን የለበትም። በእውነት ብር ቢኖር እንኳን ለምንድን ነው ያልሰራውበትን ምከፍለው? ሳልሰራ ያገኘሁት ገንዘብ እኮ የለም።